ሰላም ሰላም እንዴት ናችሁ? እንዴት ቆያችሁልኝ? እኔ በጣም ደህና ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ ሁኑ። ብዙ ነገር እንማማራለን። እንዲሁም ደግሞ በልዩ ገዛ የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉልኝ። በኢሞ በዋትሳፕ እንዲሁም በቴሌግራም እያስተማርኩ ነው። እናንተም ተቀላቅላችሁ መማር ትችላላችሁ ማለት ነው። ልዩ ገዛ የምትፈልጉ በደንብ በአጭር ጊዜ ማወቅ የምትፈልጉ ልጆች አናግሩኝ። እኔ በደንብ አድርጌ በአጭር ጊዜ ውስጥ ውጤታማ እንድትሆኑ አድርጋችኋለሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት እንዴት አድርገን የእንግሊዘኛ በአማርኛ ማንበብ እንደምንችል በአጭር ጊዜ እንድታውቋቸው፣ ፊደሎቹን መለየት የምትችሉት ቫውልና ኮንሶናንቶችን መለየት ከቻላችሁ አይከብዳችሁ ማለት ነው። ስለዚህ ወደ ትምህርታችን እንገባለን። እያንዳንዱን እየጻፋችሁ ተለማመዱ። በቴሌግራም ላኩልኝ፣ እኔ አርምላችኋለሁ ማለት ነው። ስለዚህ ሀ ስንል ማለት ነው ሀ ኤች እና ኤን ነው የሚወስደው። ሀ ስንል ኤች እና ኤን። ሁ ስንል ኤች እና ዩ፣ ኤች እና ዩ። ሂ ስንል ኤች እና አይ፣ ኤች እና አይ። ሃ ስንል ኤች እና ኤ፣ ኤች እና ኤ። ሄ ስንል ኤች እና ኢ፣ ኤች እና ኢ። ህ ስንል ኤች ብቻዋን፣ ኤች ብቻዋን፣ ኤች ብቻዋን ነው። ሆ ስንል ኤች እና ኦ፣ ኤች እና ኦ። ወደ ለቤተሰብ ስንመጣ ለ ስንል ኤልና ኢ፣ ኤልና ኢን ይወስዳል ማለት ነው። ሉ ስንል ኤልና ዩ፣ ኤልና ዩ። ሊ ስንል ኤልና አይ፣ ኤልና አይ። ላ ስንል ኤልና ኤ፣ ኤልና ኤ። ሌ ስንል ኤልና ኢ፣ ኤልና ኢ። ል ስንል ኤል ብቻዋን፣ ኤል ብቻዋን፣ ኤል ብቻዋን ነው የሚወስደው ማለት ነው። ሎ ስንል ኤልና ኦ፣ ኤልና ኦ። ቀጥሎ የምናየው ሀ ቤተሰብ መጀመሪያ ባየነው ማለት ነው። ሀ ስንል ኤች እና ኤን ይወስዳል ማለት ነው። ከላይኛው ሀ ጋር ተመሳሳይ ነው። ኤች እና ኤን ይወስዳል ማለት ነው። ሁ ስንል ኤች እና ዩ፣ ኤች እና ዩን ይወስዳል። ሂ ስንል ኤች እና አይን፣ ኤች እና አይን ይወስዳል። ሀ ስንል ኤች እና ኤ፣ ኤች እና ኤን ይወስዳል። ሄ ስንል ኤች እና ኢን ይወስዳል ማለት ነው። ኤች እና ኢ። ህ ስንል ኦንሊ ኮንሶናንቱን ኤች ብቻ፣ ኤች ብቻ። ሆ ስንል ኤች እና ኦ፣ ኤች እና ኦን ይወስዳል። ወደ መ ቤተሰብ ስንቀጥል መ ስንል ኤም እና ኢን ይወስዳል። ሙ ስንል ኤም እና ዩ፣ ኤም እና ዩ። ሚ ስንል ኤም እና አይ፣ ኤም እና አይ። ማ ስንል ኤም እና ኤ፣ ኤም እና ኤ። ሜ ስንል ኤም እና ኢ፣ ኤም እና ኢ። ም ስንል ኮንሶናንቱ ብቻ ኤም፣ ኤም። ሞ ስንል ኤም እና ኦ፣ ኤም እና ኦን ይወስዳል። ወደ ሰ ቤተሰብ ስንቀጥል ሰ ስንል ኤስ እና ኢ፣ ኤስ እና ኢ፣ ኤስ እና ኢ። ሱ ስንል ኤስ እና ዩ፣ ኤስ እና ዩ። ሲ ስንል ኤስ እና አይ፣ ኤስ እና አይ። ሳ ስንል ኤስ እና ኤ፣ ኤስ እና ኤ። ሴ ስንል ኤስ እና ኢ፣ ኤስ እና ኢ። ስ ስንል ኤስ ብቻዋን፣ ኤስ ብቻዋን። ሶ ስንል ኤስ እና ኦ፣ ኤስ እና ኦ። ወደ ረ ቤተሰብ ስንመጣ ደግሞ ረ ስንል አረና ኢ፣ አረና ኢ። ሩ ስንል አረና ዩ፣ አረና ዩ። ሪ ስንል አረና አይ፣ አረና አይ።
ራ ስንል አርና ኤ አርና ኤ። ሬ ስንል አርና ኢ አርና ኢ። ር ስንል አር ብቻዋን አር ብቻዋን። ሮ ስንል ደግሞ አርና ኦ አርና ኦን ይወስዳል ማለት ነው። ወደ ሰ ቤተሰብ ስንመጣ ሰ ስንል ኤስና ኢ። ሱ ስንል ኤስና ዩ። ሲ ስንል ኤስና አይ ሳ ስንል ኤስና ኤ ሴ ስንል ኤስና ኢ ስ ስንል ኤስ ብቻዋን ኮንሶናንቱ ማለት ነው። ኤስ ብቻዋን። ሶ ስንል ኤስና ኦ ብለን እንወስዳለን ማለት ነው። ወደ ሸ ቤተሰብ ስንመጣ ደግሞ ሸ ስንል ኤስ ኤች ኢ ብለን ነው የምንወስደው ሶስቶችን ኤስ ኤች ኢ። ሹ ስንል ኤስ ኤች ዩ ሺ ስንል ኤስ ኤች አይ ሻ ስንል ኤስ ኤች ኤ ሼ ስንል ኤስ ኤች ኢ ሽ ስንል ኤስ ኤች ሾ ስንል ኤስ ኤች ኦ። ወደ ቀ ቤተሰብ ስንመጣ ደግሞ ቀ ስንል ኬና ኢን ነው የሚወስደው ኬና ኢ። ቁ ስንል ኬና ዩ ቂ ስንል ኬና አይ ቃ ስንል ኬና ኤ ቄ ስንል ኬና ኢ ቅ ስንል ኬ ብቻዋን ወይም ኮንሶናንቷን። ቆ ስንል ደግሞ ኬና ኦ። ሰላም ቆዩልኝ። በቀጣይ በሌላ ቪዲዮ እንገናኛለን።